ስታገቡ ግን አስበዋለሁ አንዳንዴ ይምራናውን ቢያገባ ብለህ ብትል ኤብሮ ምን እንደሚላት ታውቃለህ? ማስረጃ ክፈች። ይምራን አይደብረህም ልበል? ፈገግታ ሱና ነው። ምን ይደብረዋል? መጀመሪያ ሲያወራት በጌታ የሆንብኝ በጣም ነው የምወድሽ፣ አንቺ ግን ትወጂኛለሽ ይላታል። እንዴ ምን አይነት ጥያቄ ነው? አልጠየቅኩሽም። ትወጂኛለሽ? አልጠየቅሽም። ይኸው ጽፌያለሁ። ከፈለክ ኢብራሂም የጻፍኩትን ይኸው ተመልከት፣ ጻፍልኝ ይልሃል። አንተ ይኸው ጻፍልኝ፣ ይኸው ጽፌዋለሁ። እያንዳንዱ የተናገርሽውን ነገር ትወጂኛለሽ? አትወጂኝም? እንዴ ምን አይነት ጥያቄ ነው? እኔ ሌላ ነገር አልጠየቅኩሽም፣ ወገናችን ነው የሚላት። ወገናችን ሌላ ነገር አልጠየቅኩሽም። ከዛ በኋላ እንዴ ምን ጥያቄ አለው? እኔ እኮ እወድሃለሁ ስትለው ማስረጃ አምጪ ይላታል። የትኛው ፓርት እንደተመቸኝ ታውቃለህ? እኔ ምስክር የሚጠራው ነገር ማለት ነው። ኢብራሂም አይተዋል። ፈገግታ ሱና ነው። ፈገግታ ሱና ነው። አይቀጥም። ምን ይላል ብለህ ታስባለህ? ሳላህ ምን ይላል? ሮስት ነው። ሮስታት ሳላህን ሳስበው ምን እንደሚል ታውቃለህ? እስቲ አንድ ስኮላር አምጪ እንደዚህ ብሎ የተናገረ አንድ ስኮላር አምጪ፣ ወይ ከቸርች ፋዘርስ አምጪ ምናምን የሚል ይመስለኛል። ከቸርች ፋዘርስ ከፈለግሽም ከቀደምት ሰለፎችም ኤቪደንስ ማምጣት አለብሽ ምናምን የሚል ይመስለኛል። ሰለፎችም ኤቪደንስ ማምጣት አለብሽ ምናምን የሚል ይመስለኛል። ወይኔ ሰማዕት እንደሆነ ብራና አትሁኝ ይላል። መሀል ላይ ደግሞ ሰማዕት እንደሆነ ብራና ምንድን ነው እንትን የምትሆኝ አክት የምትታረጊ እንደዛ የሚላት ይመስለኛል። ኧረ ኡስታዝ ሪስ አንተ ደግሞ ያንተን ኢምራን ይናገሩ። ኢምራን ነው የሳላ ይናገሩ። ኧረ ዋላ ሳላ ላይ እንዳትለኝ እኔ ኢምራን ንገረው እስቲ። ኢብራሂም ምንድን ነው የሚለው? ቆይ አሳይሻለሁ፣ እያንዳንዱን አሳይሻለሁ። ጠብቂኝ ብቻ የጀመርነው መጀመሪያ እንጨርስ እንጂ አሳይሻለሁ። ደግሞ ቀላል እኮ ነው፣ ቀላል ነው። ነይ ማቋረጥ የለም። ነይ እዚህ ጋር ነው ምናምን የሚል ይመስለኛል። ደብል ስታንዳርድ አረገታችሁን ላይ ወይኔ አሁን ደብል ስታንዳርድ ኢምራን እስቲ ጨምርበት።